አስቡት፣ ሙሉ በሙሉ ከጋዝ በተሰራች ዓለም ውስጥ በበረዶ ስር የተደበቀ ሞቅ ያለ የህይወት ውቅያኖስ እንዴት ሊኖር ይችላል? በምድራችን ላይ ቢሊዮን የሚገመት ዋጋ ያለው አልማዝ እዚያ ላይ እንደ ክረምት ዶፍ ዝናብ ዝም ብሎ ሲዘንብ ከባቢ አየር ውስጥ ይህን ድንቅ ነገር እንዴት ሊፈጥረው ቻለም? ይህች በአጽናፈ ዓለም ውስጥ እጅግ ውብ የሆነች ፕላኔት በየሰከንዱ የገዛ አካሏን እየበላች ቀለበቶቿን እያጠፋች መሆኑስ ለምንድን ነው? ለመሆኑ በሰሜናዊ ዋልታዋ ላይ ያለው ፍጹም ባለ 6 ጎን ግዙፍ አውሎ ነፋስ ከጀርባው ምን ደብቆ ይዟል? ወደ ኮስሞስ እጅግ አስፈሪና ውብ ዓለም ሳተርን በሚስጢር መንኮራኩሮች በጥልቀት እንጓዛለን። ለሳተርን ልዩ ውበት የሰጧትና ከሩቅ የሚታዩት አስደናቂ ቀለበቶች እስከ 282,000 ኪሎ ሜትር ስፋት አላቸው። ግና ይህን ያህል ስፋት የሆነው የቀለበት ስርዓት ውፍረቱ በሚያስገርም ሁኔታ ጥቂት ሜትሮች ብቻ ነው። ከጠፈር ርቀን ስናያቸው ግዙፍና ጠንካራ አጥር ቢመስሉ ጎናቸው ቆመን ብናያቸው ግና ከወረቀት የሳሱ ነገር ግን የሳተርንን ወገብ የከበቡ ስስ ክሮቹን እናገኛቸዋለን። እነዚህ ውብ ቀለበቶች ከምን ተሰሩ? መልሱ አስገራሚ ነው። ቀለበቶቹ 99 በመቶ ንጹህ በረዶና ጥቂት የአለት ስብርባሪዎች ናቸው። ሳይንቲስቶች እንደሚያምኑት ከብዙ ዓመታት በፊት ወደ ሳተርን በጣም ተጠግታ የነበረች አንዲት ትልቅ የበረዶ ጨረቃ በፕላኔቷ የበረታ የስበት ኃይል ተሰባብራ እንደቀረች ይናገራሉ። ዛሬ የምናያቸው ቀለበቶች የዚያች ሙት ጨረቃ ብትን አካሎች ናቸው። የሳተርን ውበት የሰላም መገለጫ ሊመስል ይችላል። ውስጡ ግን አስፈሪ ገሃነም ነው። በሳተርን ከባቢ አየር ውስጥ የሚነሱት ነፋሳት በሰዓት እስከ 1800 ኪሎ ሜትር ይምዘገዘጋሉ። ይህም በምድር ላይ ካሉ እጅግ ኃይለኛ አውሎ ነፋሳት በ5 እጥፍ ይበልጣል። ድምፅ በምድር ላይ ከሚጓዝበት ፍጥነት በላይ የሚምዘገዘጉ እኚህ ነፋሳት ማናቸውንም ጠንካራ ነገሮች በሰከንዶች ውስጥ የማድቀቅ ልዩ ኃይል አላቸው። ወደ ሳተርን ሰሜን ዋልታ ስንጓዝ ተፈጥሮ እጅግ እንግዳ የሆነ ምስጢሯን ተገልጠልናለች። እዚያ ላይ ፍጹም ጂኦሜትሪያዊ ቅርጽ ያለው ባለ 6 ጎን ግዙፍ የአየር ሞገድ ይገኛል። እያንዳንዱ ጎኑ ከመሬት ስፋት በላይ የሆነው ይህ ባለ 6 ጎን አውሎ ነፋስ ለምን በዚያ ቅርጽ እንደተዋቀረና ለምን እንደማይፈርስ ማእምራን እስካሁን ድረስ ሙሉ በሙሉ ሊፈቱት ያልቻሉት ድንቅ የፈለክ እንቆቅልሽ ነው። በምድር ላይ ውድ የሆነው አልማዝ በሳተርን ላይ ግን ተራ የዝናብ ጠብታ ነው። በከባቢ አየር ውስጥ ያለው ከፍተኛ የሜቴን ጋዝ በብርቱ መብረቆች ወደ ካርበንነት ይቀየራል። ይህ ካርበን ወደ ታች እየወረደ በሄደ ቁጥር በከፍተኛ ሙቀትና ግፊት ወደ ግራፋይት እዚያም ወደ ጠንካራ አልማዝነት ይለወጣል። በየዓመቱ በሺዎች ቶን የሚቆጠር አልማዝ ወደ ሳተርን ጥልቅ በከንቱ ይዘንባል።
የበለጠ ተስፋ ሰጪ ወደ ሆነችው እንሰላደስ ወደ ተባለችው ትንሿ ጨረቃ እንሻገር። ሙሉ በሙሉ በበረዶ በተሸፈነችው በዚህች ጨረቃ ደቡባዊ ዋልታ ላይ ግዙፍ የሞቀ የውሃ ምንጮች ከበረዶ ስንጥቅ ውስጥ ወደ ጠፈር ይረጫሉ። ይህ የሚያሳየው ከበረዶ ንጣት በታች ሞቅ ያለና ለሕይወት ምቹ የሆነ ፈሳሽ ውቅያኖስ መኖሩን ነው። ይህም ኤንሴላደስን በፀሐይ ስርዓት ውስጥ የባዕድ ሕይወት ሊገኝባት የሚችል ቁልፍ ቦታ ያደርጋታል። ሳተርን ግዙፍ ብትሆንም እጅግ ፈጣን ናት። በራሷ ዘንግ ላይ አንድ ጊዜ ለመዞር የሚፈጅባት ጊዜ 10 ሰዓት ከ30 ደቂቃ ብቻ ነው። ይህ የፈጣን ሽክርክሪት በፈጠረው ማዕከላዊ ሽሽት ወይም ሴንትሪፊዩጋል ፎርስ ምክንያት ፕላኔቷ በወልታዎቿ በኩል ረከት ብላ ወገቧ ላይ ሰፋ ያለ ቅርጽ ይዛለች። እሷ ፍጹም ክብ ሳትሆን በወልታዎቿ የተጎነተለች ሞላላ ኳስ ናት። የሳተርን መግነጢሳዊ መስክ ወይንም ማግኔቲክ ፊልድ በፀሐይ ስርዓት ውስጥ ልዩ ነው። እንደ ምድር ወይም ጁፒተር ሳይሆን የሳተርን መግነጢሳዊ ወልታዎች ከራሷ የመዞሪያ ምህዋር ጋር ፍጹም የተገጣጠሙ ናቸው። ይህ ፍጹም ተመሳሳይነት ወይም ሲሜትሪ ሳይንቲስቶች የፕላኔቷን የውስጥ ክፍል ለመመርመር የሚጠቀሙበትን ማግኔቲክ ፊልድ ምልክት ለማንበብ አስቸጋሪ ስላደረገው የሳተርን ጥልቀት አሁንም በሚስጢር የተሸፈነ ነው። ይሁን እንጂ ይህ የሳተርን ውበት ዘላለማዊ አይደለም። በየሰከንዱ በቶን የሚቆጠሩ የቀለበቶቿ በረዶች በስበትና በመግነጢሳዊ ኃይል እየተሳቡ የቀለበት ዝናብ ወይም ሬን በመሆን ወደ ሳተርን ይረግፋሉ። ሳይንቲስቶች እንደሚገምቱት በሚቀጥሉት 100 ሚሊዮን ዓመታት ውስጥ እነዚህ ውብ ቀለበቶች ሙሉ በሙሉ ጠፍተው ሳተርን ያለ ጌጥ ባዶዋን ልትቀር ትችላለች። በየ30 የምድር ዓመታት አንዴ ሳተርን ታላቁ ነጭ አውሎ ነፋስ ወይም ግሬት ዋይት ስፖት የሚባል ግዙፍ ክስተት ታስተናግዳለች። ይህ አውሎ ነፋስ በድንገት ተነስቶ መላውን ፕላኔት ሊከብ የሚችል ሲሆን ከምድር ስፋት በላይ ይዘረጋል። ይህ ወቅታዊ ክስተት በሳተርን ጥልቅ የውስጥ ክፍል ውስጥ የሚከማቸው ሙቀት በየተወሰነ ጊዜ ፈንድቶ ወደ ላይ የሚወጣበት አስደናቂ መንገድ ነው። ሳተርን ከፀሐይ በ1.4 ቢሊዮን ኪሎ ሜትር ርቀት ላይ ትገኛለች። እዚች ፕላኔት ላይ ሆነን ወደ ሰማይ ብንመለከት ፀሐይ ከመሬት እንደምናያት ደማቅ ሳትሆን በጣም ትንሽና ደብዛዛ ኮከብ ሆና ነው የምትታየን። ሳተርን የምታገኘው የፀሐይ ብርሃን መሬት ከምታገኘው 1% ብቻ በመሆኑ አማካይ የሙቀት መጠኗ ከዜሮ በታች 178 ዲግሪ ሴልሺየስ የሆነ ቅዝቃዜ የነገሰባት የብርድ ዓለም ናት። ለ20 ዓመታት ሳተርንን ያጠናችው ካሲኒ የምትባል የሰው ልጅ መንኮራኩር በ2017 እንደ ኢሮፓውያን አቆጣጠር ነዳጁ አለቀ። ሳይንቲስቶች ግን መንኮራኩሯ ሳተርን ላይ ባሉና ሕይወት ሊኖርባቸው በሚችሉ ጨረቃዎች ላይ ወድቃ እንዳትበክላቸው በመስጋት ሆን ብለው ወደ ሳተርን ከባቢ አየር እንድትጋጭ አደረጓት። ካሲኒ እየተቃጠለች በሞተችበት የመጨረሻው ሰከንድ እንኳ መረጃዎችን ወደ ምድር ስትልክ የነበረች የሰው ልጅ ታላቅ የሳይንስ ጀግና ናት። ሳተርን ከፕላኔቶች ሁሉ በላይ ውብ፣ ከሳይንስ እውቀታችን በላይ ሚስጢራዊ ናት። እሷን መመልከት የተፈጥሮን አስገራሚ ጥበብና የፈለክን ስፋት እንድንገነዘብ ያደርገናል። ምናልባት አንድ ቀን
የሰው ልጆች በእነዚያ የበረዶ ቀለበቶች ጥላ ስር ይጓዙ ይሆናል። እስከዚያው ገና ሳተርን በጠፈር ጥቁር ሰማይ ላይ እንደ ትልቅ የጌጣጌጥ ዘውድ በግርማ ሞገስ ማብራቷን ትቀጥላለች።